ጤና ይስጥልኝ አማራ ወገኖቼ፣ በያላችሁበት ቦታ ሁሉ የከበረ ሰላምታዬን አቀርብላችኋለሁ። እንደምን አላችሁ? በተለይ ደግሞ የህይወት መስዋዕትነት በመክፈል ላይ ላላችሁ የአማራ ህዝብ የቁርጥ ቀን ልጆች፣ ሜዳው ላይ ላላችሁ የከበረ ሰላምታዬ ይድረሳችሁ። ለሁላችሁ፣ ለአመራሩ እንዲሁም ለተዋጊው የአማራ ፋኖ ሰራዊት፣ ግን ለሐቀኞች ለተሸጡት ሳይሆን የተሸጡትን ከሰይጣን ጋር ሲኦል ላያቸው ነው የምፈልግ እንጂ የአማራ ህዝብ የመጨረሻው የ11ኛው ሰዓት የትግል ጉዞው ላይ መንገድ ላይ እንዲቆሙ አልፈልጋቸው እና ዛሬ መጥቻለሁ ደግሞ ትንሽ በወቅታዊ ጉዳዮች ለእናንተ ለወገኖቼ የሚታየኝን ለማካፈል፣ በተለይ መሬት ላይ ላላችሁት ኢትዮጵያ ውስጥ እና በዚህ መድረክ የምትሳተፉ ወገኖቼ አድርሱላቸው፣ ተወያዩበት። ኢጎ አይጠቅመንም፣ ይጎዳናል። ወደ ሌላ ሴትባክ ፍሮም ዋን ሴትባክ ቱ አናዘር፣ ከአንድ የኋላ አዙሪት ወደ ሌላ የኋላ አዙሪት እንዳንሆን ብዬ ነው። በኋላ አይን የሌለው ልቃቂት እንዳንሆን ብዬ ነው። እንዳንሆን እንዳይከብድ በኋላ። ስለዚህ የዛሬው መልእክቴ የአማራ ህዝብ የህልውና ተጋድሎ ወቅታዊ ፈተናዎች እና የመፍትሄ ሐሳቦች ይላል። እንደገና በዛ ስር ደግሞ የተወሰኑ ንዑስ አርዕስቶች አዘጋጅቻለሁ። የአማራ ፋኖ ህዝብ የህልውና ግንባር አምጦ የወለደው ፋኖ፣ እንደገና የብአዴን ፋኖ፣ የአማራ ጠላቶችና ቅጥረኛ የቤት ባሮቻቸው፣ የአማራ የህልውና ተጋድሎ ፈተናዎችን አክሽፎ እንዴት ወደፊት እንጓዝ፣ አንዳርጋቸው ጽጌ ጨሜሳ እና በስሩ የኮለኮላቸው ጸረ አማራ ጋዜጠኛ ተብዬዎች ማለት አማራን የሚያጃጅሉት ማለት ነው። መሳይ መኮንን፣ ፋሲሌኒ ዓለም፣ ደረጃ ሀብተወልድ፣ ሀብታሙ አያሌው አፍራሳ፣ መዓዛ መሐመድ፣ ፕሮፌሰር ትንግርቱ፣ ኢንጂነር ይልቃል ጌትነት፣ ልደቱ አያሌው እና መሰሎች የአማራን ህዝብ የውሸት መረጃ የሚግቱ በአንዳርጋቸው ጽጌ ጨሜሳ ተከፋይ ተላላኪዎች ናቸው። ጸረ አማራ ማለት ነው። በተጨማሪ የሻዕቢያና የወያኔ ተከፋይ ተላላኪዎች እና በእነዚህ ዙሪያ የሚታዩኝን ሐሳቦች ለእናንተ ለወገኖቼ ማስተላለፍ ፈልጋለሁ። እናንተ ደግሞ መልእክቶችን፣ የኔን መልእክቶች ከ35 ዓመት ተሞክሮ የመነጩ ናቸው። የአማራ ጠላቶች ምን እንደሚያስቡ ከነሱ ቀድሜ የማውቅ ሰው ነኝ። ግን አንድ ዝቅ ያልኩ ራሴን ዝቅ ያደረግኩ አማራ ነኝ። ለአማራ ህዝብ ግን ለተጋድለው ወደኋላ ልልም እስከ ህይወቴ ፍጻሜ። ህይወቴ የአማራን ህዝብ አይተካው፣ ግን እንደ ጧፍ ይቀልጥለታል ለህልውናው እና ዛሬ በእነዚህ ወቅታዊ ጉዳዮች የሚታዩኝን ሐሳቦች ጠቁማቸዋለሁ። እናንተ ደግሞ በቅንነት ተወያዩባቸው እና ወደ መፍትሄው ልንደርስ ምንችልበትን መንገድ
እዛው ባላችሁበት ቦታ ዘይዱ። ፈቃድ የምንጠብቀው ማንም ኃይል የለም በምድር ላይ ከእግዚአብሔር ውጭ። ስንታገል ታጋዮች ነን። የበግ መንጋ አይደለንም፣ የአንበሳ መንጋ ነን። ይሄን አውቀን እንታገል። እሺ፣ አሁን የአማራ ህዝብ የህልውና ተጋድሎ ወቅታዊ ፈተናዎች እና የመፍትሄ ሀሳቦች በሚለው ዙሪያ ትንሽ ልበል። የአማራ ህዝብ የአሁን ሰዓት ወቅታዊ ፈተናዎች የተጠነሰሱት ዘመነ ካሴ የተባለው ባንዳ ከእስር እንዲፈታ የተደረገ ሰዓት ነው። የታሰረውም ለድራማ ነው፣ የተፈታውም ለድራማ ነው። የታሰረው ለተውኔት ነው፣ የተፈታውም ለተውኔት ነው። ለመድረክ ላይ ፖለቲካዊ ተውኔት። ብአዴን ነው ያደገው፣ ጥርሱን የነቀለው ብአዴን ሆኖ ነው። ፈሪ ነው። ገንዘብ እስከተሰጠው ጊዜ ድረስ እናትን ሽጥ ቢባል እናቱን ከመሸጥ ወደ ኋላ የማይል ባንዳ ነው። እነዚህ ሰዎች ዘመነ እና መሰሎቹ ጄኔራል ተፈራ በሉ፣ አስረስ ማረ በሉ፣ ማርሸት በሉ፣ ማስረሻ ሰጤ በሉ፣ በፈንታውማ በጠቅላላ ብአዴናዊ በጠቅላላ ብአዴናዊ ነው። በቃ ብአዴናዊ በቃ እንትን ነው። እንደ ወረርሽኝ በሽታ ነው ማለት ኪውር ካልተደረገ ካልዳነ ካልተፈወሰ አይድንም። እና እነዚህ በጠቅላላ ትህነግም ኦሮሞማም የአማራን ልዩ ኃይል እናፈርሳለን በሚሉበት ሰዓት የተፈጠሩ የብአዴን ፋኖች ናቸው። እነዘመነ ግን ደግሞ የአማራ ህዝብ አምጦ የወለዳቸው ፋኖች አሉ። ገና አብይ አህመድ ለስልጣን ሳይበቃ የነበሩ ከዛ በፊትም የነበሩ ግን የሚጓዙት በአማራዊ ባህላቸው፣ ትውፊታቸው፣ ጥበባቸው ብቻ የሆኑ ነበሩ እና ያ ጎምርቶ እነ እስክንድርም ደብረ ኤልያስ ድረስ ሄደው ያን እንዲያቋቁሙ ሆኖ የአማራ ፋኖ ህዝባዊ ግንባር ተመስርቶ እዛ ደግሞ ያው በእነዚሁ ግለሰቦች ሴራም ሆነ በተለያዩ የአማራ ጠላቶች የውስጥም የውጭም ጠላቶች ሴራ እንደገና ግንባር ከሚባል ድርጅት ከዛ ደግሞ ድርጅት ከሚባል ንቅናቄ እየተባለ ፍተሻ ተደርጎ ዛሬ ላይ እነዚህ በጣት ማይቆጠሩ ባንዳዎች አስረስ ማረ ዳምጤም ሆነ ዘመነ ካሴ ማስረሻ ሰጤ እንደገና ደግሞ ያነ ማነው ደግሞ ቃል አቀባይ ተብዬ የነበረው የእንትና ዘመድ የደህንነት ተብዬው የደህንነት ተቋሙ እነሱ የአማራን ህዝብ ትግል እንዲኮላሽ ተደርጎ እነሱ ወደ ላይ እንዲወጡ ተደርጎ በእናንዳርጋቸው ጽጌ በነገዱ አንዳርጋቸው በነ ይልቃል ጌትነት በነ ልደቱ አያሌው እና መሰለቻቸው ገፋፊነት ሻቢያ ደግሞ ከወያኔ ጋራ መሸማገል አለበት ብለው እና አንዳርጋቸው ጽጌ ተሸማግላችሁ ቋሚ ጠላት የለም ቋሚ ፍላጎት እንጂ የሚለውን የውሸት ስሌት ነው ለኔ
ተጠቅመው ሻዕቢያንና የደብረ ጽዮንን የወያኔ ክፋይ ይዘው እነዘመነ ባንዳዎችን ይዘው የአማራ ህዝብን ትግል ሃይጃክ ስላደረጉ በእነዚህ 2-3 ዓመታት ውስጥ ባለፉት ማለቴ ነው። አሁን እነዘመነ እና አስረስ ማረ ዳምጤ ወያኔ ወልቃይትን ፈርሙልኝ ተኪት ውሰዱት ራያን ሰሜን ጎንደርን ሰሜን ላኮ መልዛን ወሎ ቤተ አማራ ከዛ ደግሞ ወደ ሸዋ ስንመጣ ወደ ጎጃም ስንመጣ ደግሞ መተከል ተወስደዋል። የዳሞት በጣም ሲገርመን ማለቴ ነው። ከዛ ደግሞ እንደገና ሌላም ሊቆረስ ታስበዋል እስከ ሬኔሳንስ ዳም ስለተባለው የመለስ ዜናዊ ፕሮጀክት ማለቴ ነው። የውሸት ፕሮጀክት ስልጣኑን ለማቆየት ብሎ በአረብ ስፕሪንግ ሰዓት የጀመረው የውሸት ፕሮጀክት። ስለዛም ብዙ እናገራለን ወደፊት። ከዛስ ወሎ ሙሉውን ለመጠቅለል እና አማራን ጂፕሲ ለማድረግ ታስቦ የተሰራ ነው። ሻዕቢያ ምንም ማለት አይደለም፣ ወያኔ ምንም ማለት አይደለም። ግን ከዛ በስተጀርባ ያለውን የኃይል አሰላለፍ ግን ለአማራ ህዝብ እንታገላለን የምንለው ግለሰቦችም ሆነ አደረጃጀቶች የአማራ ፋኖ ብሔራዊ ንቅናቄን ጨምሮ ማለት ነው የተገነዘብነው አይመስለኝም። ከተገነዘብነው ያ እንግዲህ ከዚህ በኋላ ድርጅት ልንፈጥር አንችልም። ምናልባት ንቅናቄ የሚለውን ወደ ግንባር ልንቀይር እንችላለን። የአማራ ፋኖ ብሔራዊ ግንባር ልንለው እንችላለን። ንቅናቄን ተውት። ግን ጎንደር ላይ ያለውን የወያኔን ተላላኪ የሻዕቢያን የእናንዳርጋቸው ጽጌን ተላላኪ ጠቅላላ የተሸጠውን ጸረ አማራ ኃይል ተላላኪ ልናጸዳ ጎንደር ያለው እዝ ላይ የአማራ ፋኖ ብሔራዊ ንቅናቄ ማለት ነው። በአሁኑ ጎጃም ላይ ያለውን እነ ዝናቡ ያን ሊያደርጉ ይገባቸዋል። እንግዲህ ይህን ያክል ጄኔራሎችን አሰማርቶ ጦር አሰማርቶ ድሮን ሁሉን ነገር አሰማርቶ ጎጃምን ሲወጋ ኦሮሞማ አብይ አህመድ እና አስረስ ማረ ዳምጤ የት ነበሩ? እነ ማስረሻ ሰጤ የት ነበሩ? እነ ማርሸት የት ነበሩ? የት ናቸው ያሉ? ግን ወንድማችን እግዚአብሔር ይባርክ የበላይ ዘለቀን ዳግሚያ አሳየህ ወንድማችን ዝናቡ። አሁን ጎጃምን ስታጸዱት ዝናቡ የጎጃምን እዚህ ይመራዋል። ግን ዝናቡ አማራ መሆን አለበት። በቃ እኔ ለአማራ ህዝቤ ነው የምሞተው እዚህ በኋላ በቃኝ ማለት አለ። መቁረጥ ያስፈልጋል። የጎንደሮቹ እንደቆረጣችሁት ማለት ነው። ግን ምክንያቱም አሁን ሻዕቢያዎቹና ወያኔዎቹ የዘረጉት መስመር ስላለ ያን መበጣጠስ ያስፈልጋል። ያ ደግሞ የሚበጣጠሰው በስለላ በመረጃ እና በደህንነት ስራ ነው። የዛ አይነት መረብ ሲዘረጋ ነው። ከዛ ታጸዱታላችሁ። ሁሉ እንክርዳድ ሰፌድ ላይ ሆኖ ከስንዴው ጋር ተቀላቅሎ ከተገኘ በእናቶቻችን ተለቅሞ ይጣል ነበር። ስለዚህ እንደዚህ አይነትን የትግል እንክርዳድ ለቅማችሁ መጣል የእናንተ ፈንታ ነው መሬት ላይ ያላችሁ። ስለዚህ ጎንደር ከጸዳ፣ ጎጃም ከጸዳ፣ ላኮ መልዛ ወሎ ከጸዳ፣ ሸዋ ጠንካራ ነው። ሸዋ በጣም ጠንካራ ነው። ጎንደርም ጠንካራ ነው። ግን ጎጃም ጠንካራ ሆኖ እነ ዝናሙን ወደ ላይ ማምጣት ስላልቻለ እነዛን ባንዳዎቹን እነ አስረስ ማረን እነ ማስረሻ ሰጤን እነ ዘመነን
ዞር በሉ ብሎ ያው ማስረሻ ሰጠኝ ባለው ያው ገብቷል እዛው የኦሮሞማ የነሽመልስ ደግሞ ተላላኪ ሆነ ያን መቆጣጠር። ከዛም ታመጣላችሁ እናንተ ፖሊት ቢሮውን የምታንቀሳቅሱት ወንድሞቼ ማለት ነው። የምታመጡት ምንድን ነው? የአማራን ህዝብ ተጋድሎ አህዳዊ ታደርጉታላችሁ። ማዕከላዊ አመራር እንዲኖረው ታደርጉታላችሁ። ትግሉ ወያኔን የሚመክት ኦሮሞማን የሚመክት ከዛም ወደ ድል የሚገሰግስ ነው ትግሉ። ግን ስሌቱ ምን አይነት ነው? ስሌቱ ምን አይነት መሆን አለበት ነው። መሬት ላይ ያለነው ወንድሞች ምን ያክል ነው የሴራ ፖለቲካ የምናውቅ የምንገነዘበው? ሻቢያ በሴራ ነው የመጣ፣ ወያኔ በሴራ ነው የመጣ፣ እነ አንዳርጋቸው ጽጌ በሴራ ነው የመጡት። ምክንያቱም የአማራ ህዝብ ኦሮሞማን ሊበላው ነው። ስለዚህ መምጣት አለባቸው፣ ማስቆም አለባቸው። ያን ሊያደርጉ ተዘጋጅተው ተሳክቶላቸዋል። ዘመነ ሞንጆሪኖን ደብረ ጽዮንን ተሸክሞ 4 ኪሎ ሲገባ የሚታየው ደላላ ነው፣ ፖለቲካዊ ደላላ። ስለዚህ ሪስትራክቸር ማድረግ አለባቸው አደረጃጀቱ። እነዚህ የአማራ ህዝብ የሚያውቃቸው አሁን በደንብ አድርጎ ያወቃቸው የተረዳቸው ባንዳዎች እናንተ ወገኖቼ ከነሱ የተሻለ ስብዕና ያላችሁ የሞራል ልዕልና ያላችሁ የአማራ ፋኖ ብሔራዊ ንቅናቄ አመራሮች በሙሉ እነዘመነን ዞር በሉ ልትሉ ይገባችኋል። ግን መጀመሪያ ራሳችሁን ሪስትራክቸር አድርጉት። ደግሞ ጊዜ የለም። ለምን ጊዜ እንደምትፈጀው አላውቅም። ከዛ ምን ተፈጥሯል? እነዘመነ ያው ዘመነ እዛው መቅረት ይችላል። አክቹአሊ ከመቀሌ ወደ አድዋ መሄድ ይችላል። አድዋ ሆኖ መኖር ይችላል። ከፈለገ አስመራ መሄድ ይችላል። አዎ እዛ አካባቢ መንቀሳቀስ ይችላል እንደፈለገው ማለት ነው። ግን እኛ ወያኔንም ኦሮሞማንም መብላት እንችላለን። ግን ስሌቱ ምን አይነት ነው ጨዋታው። ያም ማወቅ ያስፈልጋል። እነ ዘመነን መሪ አድርጎ እና አስረስ ማረን መሪ አድርጎ መግለጫ ሰጪዎች፣ ቃለ መጠይቅ ሰጪዎች በአማራ ህዝብ ተጋድሎ ጭምብል አድርገን ለአማራ ህዝብ እየታገልን ነው ማለት እንችላለን? ለመሆኑ ማለት ነው እንዳው ምንችል ይመስላችኋል ወገኖቼ? አይቻልም። ምክንያቱም እነ ሞንጆሪኖ ያሽከረከሩን አብይ አህመድን እንደዚህ አድርገን ወጋ ነው እንዲያረግ ነው። በዚህ የዩቲዩብ ቴሌቪዥን እንደዚህ ገድል ተፈጸም ጥቅም የለው። ያ በሙሉ ለኔ የቶምና የጄሪ ተረት ተረት ነው። የዚህ አሜሪካኖች ቶይ ስቶሪ ማለት ነው። ስለዚህ በምን መልኩ እንጓዝ ሚለው ስታይ እናንተ መሬት ያላችሁት ከነዚህ ከተሸጡት የአማራን ትግል ለወያኔ ለሻቢያ ለግንቦት ሰባታውያን ቅሪቶችና ከነሱ በስተጀርባ ላለው የኃይል አሰላለፍ አማራ ከምድረ ገጽ እንዲጠፋ ለሚፈልገው ሰይጣናዊ የኃይል አሰላለፍ የምንሰጠው ምላሽ ምንድን ነው ሚለው ይወስናል። የሚወስነው ለምንድን ነው? ራሳችን ሪኦርጋናይዝ ካደረግን ዘመነ ሊነግረን የሚችለው ነገር የለም። ወያኔ ሊነግረን የሚችለው ነገር የለም። ምን ያክል ነው ምንዋጋ? ምን ያክል ነው ኃይላችን? ለመሆኑ በአፍሪካው ቀንድ የአማራን ያክል ሪሌቫንት የሆነ የአማራን ያክል ድምፅ ሊሰጠው የሚገባ ህዝብ አለ ወይ? በቁጥርም በታሪክም በጀግንነትም በሁሉም ስሌት የለም። ግን የአማራ ህዝብ ከነ ኤርትራ 5 ሚሊዮን ነው። ኤርትራ ትግራይ 4 ሚሊዮን ይቀጥላል። ኢትዮጵያ ውስጥ እንምጣ፣ የለም አማራን የሚበልጠው በቁጥር። ወደ አፍሪካው ቀንድ እንምጣ፣ የለም አማራን። ከዛ የአፍሪካ ቀንድ ፖለቲካ አይፈቀድም። አማራ ህልውናውን ካስከበረ አማራ ከግራኝ መሐመድ ወረራ በፊት የነበረውን አማራነቱን ካስመለሰ በሁሉም መንገድ አማራም ይተርፋል፣ ኢትዮጵያም ትተርፋለች። ስለዚህ እነዘመነን ተሸክሞ አማራን መታደግ አይቻልም። እነዘመነ ያሰማሯቸውን ሁሉ ተሸክሞ አማራን መታደግ አይቻልም።
እነዘመነ ያሰማሯቸውን በሙሉ በስለላ በመረጃ በደህንነት መንጥሮ ማውጣት ያስፈልጋል። እነዘመነ የአማራ ምድር ከመጡ በቁጥጥር ስር ማድረግና ማናዘዝ ያስፈልጋል። ጠቅላላ የተፈራረሙት ውል ምንድነው? ወልቃይትን መስጠት፣ ሁመራን መስጠት፣ ጠለምትን እስከ ደባርቅ ያለው ማለት ነው፣ ራስ ዳሸን ማለት ነው። ከዛ ደግሞ በዛ በኩል አለ ተቂት the world is yours ነው፣ ውሰደው፣ ዓለም እኮ ያንተ ነው። ምን ችግር አለው? እኔ ዘምዬ ካለው ደግሞ አይደለ እንዴ አቶ ዘምዬ? ይሄን ካደረግን የአማራ ህዝብ ትግል እንደ አያቶቹ አሸናፊ ሆኖ ይወጣል። አማራነትን ብቻ ሳይሆን ኢትዮጵያን ይታደጋል። ምክንያቱም በታሪክ ኢትዮጵያን እየታደጋት 90% የአማራ ህዝብ ነው። አውሮፓውያን የጻፉትም ሆነ አረቦች የጻፉት ማለት ነው። አውሮፓውያን ምዕራቡም ሆነ ምስራቁ የጻፉት ወይም ሌሎች እና ትግላችን በዚህ መልኩ አድርገን ብንቀጥል አንድ ከመሳቂያ እንወጣለን፣ ሁለት ለወደፊቱ ከሚመጡት ፈተናዎች እንድናለን። አሁን ወደ ንዑስ አርዕስቶች መጠነኛ ትንተናዎች ላድርግና እደመድማለሁ የዛሬ መልእክቴን። የአማራ ፋኖ ህዝብ የህልውና ግንባር አምጦ የወለደው ፋኖ የአማራ ፋኖ ህዝብ የህልውና ግንባር አምጦ የወለደው ፋኖ በሐቀኛ ልጆቹ የሚመራው ነው፣ በነዘመነ የሚመራው አይደለም። እኔ ለአማራ ህዝብ ጧፍ ሻማ ሆኜ ሞትለታለሁ፣ የአማራ ህዝብ ህልው እንዲሆን ብለው የወጡት የውድ ልጆች እነሱ የሚመሩት ነው ትክክለኛው የአማራ ፋኖ እንጂ ብአዴን የፈጠረው እነገዱ የፈጠሩት እነቦያለው የፈጠሩት የብአዴንን እድሜ ለማራዘም እና አማራን ለሌላ ዙር ውርደት እና ጥፋት ሁለንተናዊ ጥፋት ለማመቻቸት የተፈጠረው የነዘመነ የብአዴን ፋኖ አይደለም። ባጭሩ የቤት ባሪያ ፋኖ መሆን አይችልም። ባጭሩ ባንዳ በአማራ ታሪክ ፋኖ መሆን አይችልም። ቢኮዝ ፋኖ ለመሆን ጀግና መሆንን ይጠይቃል። ከርሳ ማሳማ መሆንን አይደለም፣ ወይም እምብርት የሌለው አህያ መሆንን አይደለም የሚጠይቀው። ጀግና ለወገኔ እሞታለሁ እምቢ ዝም ብሎ የበላይን ስም መሸከም አይደለም። በላይ ላመነበት ነው እኮ። እኔ እኮ እናቴ አንድ ጊዜ የበላይ ብላኛለች ብሎ የቦታው እኮ ጀግና መሆኑን ስላሳየን እንጂ እንደ ዛሬዎቹ አሳማዎች በሱ እንደሚቆምሩት እንደነዘመነ እንደናስረስ አይደለም። ወይም ደግሞ ከነሱ በስተጀርባ ያሉት አሉ ባለ ሀብቶች ምናቃቸው የሚቆምሩ። ከዛ ደግሞ አለ ዋናው ስታብሊሽመንት አለ፣ ደግሞ ከዛ በስተጀርባ አለ አንድ ራይተሩ። ግን እዚህ ጋር እግዚአብሔር አለ። እግዚአብሔርን ይዘህ እየተዋጋ ነው። ምን ያስፈራል? ሌላውን ምን ያስፈራል? ሰይጣን ለሚዘውረዋል። you fight, you win, you conquer, you win, you rewrite history። ታሪክን ጻፍክ፣ ተዋጋ፣ አሸነፍክ። እግዚአብሔርን ዘንድ አያቶች ታሪክን ድጋሚ ትጽፈዋል። ላሟ ሳትወልድ ለተገኘ ወተት አንተ ትጨነቃለህ። ላሟ አልወለደችም፣ አንተ ላሟ ስትወልድ ጥጃው የት ይታሰራል ብለህ ትጨነቃለህ። መጀመሪያ ላሟን አዋልዳት። ላሟን የሚያዋልዳት አማራ ነው። ላሟ ኢትዮጵያ ናት። አማራ መከራውን አይቷል። የበኩር ልጇ መከራውን ፈተናውን ከተራ ፈታላዎች እስከ ስኮላር ልሂቃን እስከ ፖለቲካዊ ልሂቃን እስከ ኢኮኖሚያዊ ልሂቃን እስከ መንፈሳዊ ልሂቃን እስከ ተራው አማራ ተንቋል። ግን አማራ ይነሳል። አማራ ሲነሳ ይሄን በሙሉ ያስወግዳል። ለማስወገድ ግን የአማራ ፋኖ ብሔራዊ ንቅናቄ ለወደፊቱ ብሔራዊ ግንባር ይሆናል ያስባል። ከወያኔ የበለጠ መሆኑን፣ ከሻቢያ የበለጠ መሆኑን
ጠቅላላ ከአፍሪካው ቀንድ ካሉ ኃይሎች የበለጠ ኃይል የበለጠ አጀንዳ ሪፕሬዘንት ያደረገ መሆኑን አውቃችሁ ተጓዙ። ሪስትራክቸር ስታደርጉ መፍራት የለም። ምፈራው እግዚአብሔርን ነው። እስከምሞት ግን ታገላለሁ ላመንኩበት። መከራዬን ፈተናዬን እያየሁ ማያልቅ ፈተና እየተጋጥኩ የአማራ ፋኖ ሲባል ለአማራ ህዝብ በህልውና በሐቅ ለሐቅ ለርስት ጉልቱ በሐቅ ለሐቅ መከበር የሚታገሉ ብቻ ናቸው። ኬላ አስቆመው የሚዘርፉ በፋኖ ስም ፋኖች አይደሉም፣ ብአዴን ያሰማራቸው ናቸው። የሚሰልሉ ለአብይ አህመድ ለወያኔ ብአዴኖች ናቸው። ምክንያቱም ብአዴን ፖለቲካዊ ሸርሙጣ ነው፣ ፖለቲካል ፕሮስቲቲዩት ነው። አንድ ቦታ ላይ መርጋት አይችልም። ሃይሊ አዳልተረስ ፖለቲካል ፕሮስቲቲዩት ነው ብአዴን። በጣም የወጣለት ፖለቲካዊ ሸርሙጣ ነው ብአዴን ማለት። የብአዴን ባሎች ለሚስቶቻቸው መጣሁልሽ ላድንሽ ነው አይሉ። የአህያ ባል ከጅብ አያስጥልም እና አማራን ሊያስጥሉ የእነሱ ደግሞ አዛዦች እነማን ናቸው? እስር ቤት ሆነው ሁሉ ነቦ ያለው ለነ ዘመን አዛዥ ናቸው። ከዛ አንዳርጋቸው እና እነዚህ ሁሉ ጸረ አማራ ዶቶች ተገናኝተው እነዚህ ሰዎች ፋኖ ሆኖ ሊወጡ ግን የብአዴን ፋኖ ናቸው። ብአዴን ደግሞ ፋኖ መሆን አይችልም፣ በህልሙ መሆን አይችልም። ይሄን አውቃችሁ ተጓዙ። ስለዚህ የብአዴን ፋኖና የአማራ ፋኖ ህዝብ የህልውና ግንባር አምጦ የወለደው ፋኖ የተለያየ መሆኑን ለማስረዳት ብዬ ነው። የአማራ ጠላቶችና ቅጥረኛ የቤት ባሮቻቸው የአማራ የህልውና ተጋድሎ ፈተናዎቹን አክሽፎ እንዴት ይጓዝ? እነዚህ ሁለቱን ደግሞ አነሳለሁ። አሁን የአማራ ጠላቶች እና ቅጥረኛ የቤት ባሮቻቸው የአማራ ጠላቶች እነማን ናቸው? አሁን እንዳየሁት የአማራ ጠላቶች በኢትዮጵያና ጎረቤት ሀገር በተባለችዋ ስንመጣ ሻዕቢያ ጠላት ነው፣ ስላላቆመ ማለት ነው ጠላትነቱ። ምክንያቱም ከአብይ አህመድ ጋራ ተበሳጭቻለሁና አማሮች አሁን ከደብረ ጽዮን ጋር ተቃቅፌ እናንተ ደግሞ ሲገላችሁ የኖረውን ጅብ በቃ አሁን ሳር መብላት ስለጀመረ እንደው እቀፉትና ተሸክማችሁ 4 ኪሎ አድርሱልኝ እናንተ ሀድጌዎች፣ ሀድጌ አምሃራይ እያለ ነው ኢሳያስ። ወዲ አድዋ፣ ወዲ ተንቤን 75%፣ ወዲ ሐማሴን 25%፣ 25% ሐማሴን 75% አድዋና ተንቤን የኤርትራ ገዥ ኢሳያስ፣ ደብረ ጽዮን ኤርትራዊ፣ ዘመነ ካሴ የመራዊ ተወላጅ ባንዳው የብአዴን ምርጥ አገልጋይ የነ ገዱ ምርጥ አገልጋይ የነ ቧያለው አድነን አድርብን እባክህ እንደው ሰላም አውቶቢስ እንደው የሰላም አውቶቢሱ እንደው እንዳይቆምብኝ አደራ ዘምኝ ናቸው እነ ገዱ አንዳርጋቸው ቦንሳ ኦሮሞ ናቲ አማራ እኮ መሳቂያው ነው። በረከት ስምኦን ኤርትራዊ ያ ወንድ ህፃናቶችን የሚደፍረው ማለት ነው እንትኑ ግብረ ሰዶማዊ ሰውዬ በረከት ስምኦን የእንትና የዘመነ ዋና ጌታው አለቃው ዋና ኤርትራ ድረስ በግንቦት 7 ስም የላከው ማለት ነው እንዲሰልል ድሮ ሻዕቢያ ወያኔ አንዳርጋቸው ጽጌ የድሮ የኢሃፓ ቅሪት ከዛ ኢሃፓ ሲፈርስ ደግሞ በነ ስብሃት በነ መለስ ዜናዊ በነ አባይ ፀሐዬ በነ አረጋዊ በርሀ ስር ደግሞ ሲወድቅ ደግሞ ብአዴን ጠፍጣፊ መቀሌ ላይ ጸረ አማራ አንዴ አማራ ነኝ የሚል አማራ የሚባል ህዝብ የለም፣ አማርኛ የሚባል ቋንቋ የለም፣ አማርኛ የወታደር ቋንቋ ነው፣ አዲስ አበባ የኦሮሞ ነው፣ እኔ እኮ አያቶቼ እዛ ነበሩ፣ አማሮች ብዙ ወስደውባቸዋል። እየቀጠለ ነው። እንደገና ለ10 ዓመት ደግሞ 2.4 ቢሊዮን ዶላር ዘርፈዋል። በግንቦት 7 ስም ማለት ነው። ከነ ብርሃኑ ነጋ ማለት የሚታለቡ አማሮች ነበሩ። ያው ሀድጌዎች ተብለን አይደል? ምክንያቱም መረጃ የሌለው ህዝብ ያው የበግ መንጋ ማለት ነው። እነዚህ በሙሉ ጠላት ናቸው።
ከዛ ደግሞ አገር ቤት ከመጡት ደግሞ እነ ይልቃል ጌትነት አሉ፣ እነ ልደቱ አያሌው አሉ፣ ፖለቲካ የተጫዋቾች እነ ዶክተር ዮናስ ብሩ፣ እነ መዓዛ መሐመድ፣ እነ መሳይ መኮንን፣ ፋሲሌኒ ዓለም ደረጃ፣ ሀብተወልድ ሀብታሙ፣ አያሌው አፍራሳ፣ ፕሮፌሰር ትንግርቱ እና መሰሎቻቸው እንዲሁም ደግሞ የሻዕቢያና የወያኔ የፕሮፓጋንዳ ጸረ አማራ የፕሮፓጋንዳ የብዙሃን መገናኛ አውታሮች ለፍላፊዎች፣ ከዛ ደግሞ መንግስታት አሉ። አሁን በመንግስታት ደረጃ ስንመጣ ምዕራባውያን እየተገበሩ ያሉት የነ ነፍሳቸውን ይማረው የነ አቶ ሄንሪ ኪሲንገርን ጸረ አማራ፣ ጸረ ኦርቶዶክስ፣ ጸረ ኢትዮጵያ አጀንዳ ነው። ምዕራባውያን መንግስታት ማለት ያለፉት ሰክሰሲቭ ጋቨርንመንትስ ኢን ዘ ዌስት ማለት ነው። ምዕራባውያን እስካሁን ድረስ አማራ መጥፋት አለበት፣ ኦርቶዶክስ መጥፋት አለባት፣ ኦሮሞዎች እና ትግሬዎች እየተቀያየሩ ማድቀቅ አለባቸው ይህን ህዝብ ብለው እየቀጠሉ ነው። እኛስ ምን እያደረግን ነው? እነ ልደቱ አያሌው፣ እነ ይልቃል ጌትነት፣ እነ ፕሮፌሰር ትንግርቱ፣ እነ መዓዛ መሐመድ ቪዛ ተሰጥቷቸው ይመጣሉ። ሲአይኤ ነው የሚያሽከረክራቸው። እንግዲህ እንደዚህ ያላቸው ሰዘቁ። ከዛ ደግሞ እንዳቅሚቲ ደግሞ እነ ሞጣ ቀራኒዮም አሉ። ደግሞ በጣም በወረደ ሌቭል የተቀመጡ ተከፋዮች ማለት ነው። እና በርካታ የስለላ ተቋማት አሉ እዛ ላይ የአማራ ትግል ከዳር እንዳይደርሱ። ግን በምን መልኩ ወደፊት እናስኪደው ነው? በሀቅ ለሀቅ ተጓዝን ጀግኖች ከሆን አማሮች ከሆን እንደ አማራ ካሰብን አማራን ከታደግነው ኢትዮጵያ ትድናለች ብለን ካመን የአማራ ስነ ልቦና ስለሆነ አደረጃጀታችን፣ ፖለቲካዊ አደረጃጀታችን፣ ፖለቲካዊ ጉዟችን፣ የትጥቅ ትግላችን፣ የዲፕሎማሲ ትግላችን፣ የመረጃ የደህንነት እና የስለላ መዋቅራችን ምን ያክል ተጠናክሯል? ምን ያክል ዘርግተነዋል? ትግላችን ምን ያክል ከህዝባችን ጋር ተዋህዷል? ምክንያቱም ለአማራ ህዝብ ከታገልን የአማራ ህዝብ የትግሉ ባለቤት መሆኑን ለአማራ ህዝብ ማሳየት አለብን በተግባር። ለገንዘብ የምንኖር ከሆነ ግን ነገ መደበቂያ እንዳናጣ እንዳናፍር። አንበሳ መቼም ጥርስ የሌለው ቀበሮ መሆን አይችልም፣ ወይም ተኩላ። አንበሳ እንደሆነ ነው የሚሞት። ሰው ለምን እንደዛ ሰው ሆኖ መሞት አቃተው? ለምን ከሰውነት ተራወረደ ሰው? ስለዚህ እንዴት እንጓዝ ነው? እንዴት እንጓዝን ስናይ ማሳረጃው የአማራ ፋኖ ብሔራዊ ንቅናቄ የኦሮሞማን ጦር ማንበርከክ ይችላል፣ የወያኔን ጦር ማንበርከክ ይችላል፣ የሻዕቢያን ጦር ማንበርከክ ይችላል። ለምን? ከአማራ ህዝብ አብራክ የወጣ ነው፣ ተዋጊ ነው። ምንድነው ማድረግ ያለበት? አሳ ካናቱ ስለሚገማ አናቱ ላይ የተቀመጡትን የገሙ ባንዳዎች እነ ዘመነን እና አስረስን እነ ምሬን ጠቅላላ ይሄ የባንዳውን ሸቀጦን በጠቅላላ ማጽዳት ያስፈልጋል። እንደገና ደግሞ በእነሱ ስር የተዘረጋውን አደረጃጀት መንጥሮ ማውጣት ያስፈልጋል፣ ማጽዳት። ከዛ በኋላ የምንታገለው ለአማራ ከሆነ እናሸንፋለን። የዲፕሎማሲ ስራ ተጠናክሮ መቀጠል አለበት። ምክንያቱም ትግሉ ገንዘብ ማግኘት አለበት። ትግሉ የገንዘብ አቅሙን ማጠናከር አለበት። ወታደራዊ አቅሙን ማጠናከር አለበት። የዲፕሎማሲ አቅሙን፣ የስለላ አቅሙን ሲያጠናክር የገንዘብ አቅሙን ያጠናክራል። ስለዚህ የአማራ ህዝብ በኢትዮጵያ ብቻ ሳይሆን በአፍሪካው ቀንድም ሆነ በአፍሪካ ያለው ተጽዕኖ ከፍ ያለ ስለሆነ አማራ የሚያስፈልገውን ጂኦፖለቲካል ክብር ያገኛል። በምዕራባውያንም ሆነ በአካባቢው ኃይላት የአማራን ህዝብ ካዋረድ ነው የምናዋርደው እኛ ነን፣ ራሳችን ስላዋረድን። because we self hate ourselves፣ ራሳችን ስለጠላን። ገንዘብ ይቅርብኝ አልፈልግም፣ 5 ሳንቲም
ለምን ድሃ እንደሆንኩ ኖሬ ድሃ እንደሆንኩ አልሞትም? ድሃ መሆን ማለት ገንዘብ ኢዝ ናቲንግ። ሪችነስ ሀብት በገንዘብ አይደለም። ምንድን ነው ገንዘብ? እንደው ሻቢያ ምን ይለኛል ብሎ ማሰብ አያስፈልግም። ወያኔ ምን ይለኛል፣ ብአዴን ምን ይለኛል ማለት አያስፈልግም። ግን ከዛ ስተት መማር፣ ከዛ ስተት ከተማር እናሸንፋለን። እና እቺ መልእክቴን ተገንዘቡልኝ አደራ። ስንጓዝ ከዚህ መልኩ ነው። በሚቀጥለው መልእክቴ እንገናኛለን። አመሰግናችኋለሁ። በርትተን እንታገል፣ እናሸንፋለን። ያቀረብኩላችሁን መልእክት ተመራመሩባቸው። ሰላም ሁኑልኝ።